ስራውን ከመጀመራችን በፊት መሬቱ እንደምታዩት ፐርኬ ተሰርቷል። ፐርኬ የድሮ ፐርኬ ነው። እንደምታዩት ተላልጧል፣ ፌድ አድርጓል፣ ከለሩን ቀይሯል። በኤስፒሲ ፍሎሪንግ አስበን አሳምረን እናሳያችኋለን። ስራውን ተከታተሉን። ፎሎ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ይመቻችሁ። አላቋርጥ ጀምሬ ሰላይ ላይ ፌን ቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ተው አይሆንህም ወደ ማታ ለእራት መች ልጠብቅ ከሰው እኔ የፈጣሪ ሁሌ ከጎኔ ቁርስ መሳመራት አብሳይ እኔ ብቻ ነኝ ለኔ ግን አልልም ብቻዬን ልብላ ይምጣ ካለ የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ መላ ቃላት አስተዳደር ግጥም አደራደሪ ተደብቆብኝ ሳላቆ በውስጤ እስከዛሬ ስራውን ከመጀመራችን በፊት መሬቱ እንደምታዩት ፐርኬ ተሰርቷል። ፐርኬ የድሮ ፐርኬ ነው። እንደምታዩት ተላልጧል፣ ፌድ አድርጓል፣ ከለሩን ቀይሯል። በኤስፒሲ ፍሎሪንግ አስበን አሳምረን እናሳያችኋለን። ስራውን ተከታተሉን። ፎሎ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ይመቻችሁ። አላቋርጥ ጀምሬ ሰላይ ላይ ፌን ቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ተው አይሆንህም ወደ ማታ ለእራት መች ልጠብቅ ከሰው እኔ የፈጣሪ ሁሌ ከጎኔ ቁርስ መሳመራት አብሳይ እኔ ብቻ ነኝ ለኔ ግን አልልም ብቻዬን ልብላ ይምጣ ካለ የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ መላ ቃላት አስተዳደር ግጥም አደራደሪ ተደብቆብኝ ሳላቆ በውስጤ እስከዛሬ